ሰላም ጤና ይስጥልኝ። ይህ እንግሊሽ ፎር ኦል ወይም እንግሊዘኛ ለሁሉም ነው። ይህ ቻናል ለጀማሪዎች ተብሎ ከዜሮ ጀምሮ ልምምድ የሚያደርጉበት ቻናል ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ ዛሬ አር እና ኢዝን ልዩነታቸውን በማየት በጥያቄ መልክ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ አርን የምንጠቀምባት ፕሉራል ለሆነ ወይም ብዙ ለሆኑ ነው። አር ከሴንቴንሱ መጀመሪያ ከመጣ ይህ ማለት ጥያቄ ልንጠይቅ ነው ማለት ነው። For example, number 1, are they ready? Are they ready? ዝግጁ ናቸው ወይም እነሱ ዝግጁ ናቸው ብለን ስንጠይቅ ነው። ለሆነ ስራ ሊሆን ይችላል። Are they ready? ዝግጁ ናቸው ወይም ደግሞ እነሱ ዝግጁ ናቸው ብለን ስንጠይቅ ነው። ስለዚህ መልሱን እናንተ መመለስ ትችላላችሁ። Yes, they are ready ማለት ትችላላችሁ። አዎ ዝግጁ ናቸው ስንል yes, they are ready። ወይም ዝግጁ ካልሆኑ ደግሞ no, they are not ready። አይ ዝግጁ አይደለም ስንል ኖ ካልን በኋላ they not ready ብለን እናስቀምጣለን። ነምበር 2 ሁለተኛ are you sure? are you sure? እርግጠኛ ነህ ወይም እርግጠኛ ነሽ ወይም ደግሞ እርግጠኛ ናችሁ ብለን ስንጠይቅ ነው። ዩ አንተ እናንተ ስለሆነ are you sure ብዬ አንድን ሰው የምጠይቀው ከሆነ እሱ ብቻ ስለሆነ እርግጠኛ ነህ እያልኩት ነው። ሴት ከሆነች ደግሞ are you sure ካልኳት እርግጠኛ ነሽ ስል ነው። ስለዚህ እሷ መልሷን ትጠይቅ yes I am sure ትላለች። አዎ እርግጠኛ ነኝ ትላለች። እርግጠኛ ካልሆነች ደግሞ no I am not sure ትላለች ማለት ነው። ነምበር 3 ሶስተኛ are they coming? are they coming? እየመጡ ነው ወይም እነሱ እየመጡ ነው። are they coming? እነሱ እየመጡ ነው። ነምበር 4 አራተኛ are you tired? are you tired? ደክሞሃል ወይም ደክሞሻል ብለን ስንጠይቅ ነው። are you tired ካል ደክሞሻል፣ ደክማችኋል ወይም ደግሞ ደክሞሃል ብዬ ስጠይቅ are you tired? are you tired? ነምበር 5 አምስተኛ are you hungry? are you hungry? እርቦሻል ወይም እርቦሃል፣ እርቧችኋል ብዬ ስጠይቅ ነው። are you hungry? ከራባቸው ወይም ከራበ yes I am hungry ትላለህ። yes I am hungry አዎ እርቦኛል። ካራበ ደግሞ no I am not hungry ትላለህ። no I am not hungry አይ አራበኝም ስንል ነው። ነምበር 6 ስድስተኛ are they friends? are they friends? ጓደኛሞች ናቸው ወይም እነሱ ጓደኛሞች ናቸው ብዬ ስጠይቅ ነው። are they friends እላለሁ። እነሱ ጓደኛሞች ናቸው ብዬ ስጠይቅ ነው። ነምበር 7 ሰባተኛ are you busy? are you busy? ስራ በዝቶብሃል ወይም ስራ ላይ ነህ ብለን ስንጠይቅ are you busy ስንል ስራ በዝቶብሃል ወይም ስራ በዝቶብሻል ስራ ላይ ነህ ስንል are you busy እንላለን። ቢዚ ከሆነ yes I'm busy ይላል። yes I am busy ስራ አዎ በዝቶብኛል ነው። ካልበዛበት ደግሞ no I am not busy no I am not busy። ነምበር 8 ስምንተኛ are they home? are they home? እነሱ ቤት ናቸው ወይም ቤት ናቸው ብዬ ስጠይቅ are they home? ቤት ናቸው yes they are home አዎ ቤት ናቸው ስንል yes they are home። ቤት ካልሆኑ ደግሞ no they are not home no they are not home አይ ቤት አይደሉም ስል ነው። ነምበር 9 ዘጠነኛ are you listening? are you listening? እያዳመጥሽኝ ነው፣ እያዳመጥከኝ ነው ወይም እያዳመጣችሁኝ ነው ብዬ ስጠይቅ are you listening? ሶ ምን ብሎ መልስልኛል የሆነ ሰው yes I am listening አዎ እያዳመጥኩ ነው ወይም no I am not listening አይ እያዳመጥኩ አይደለም። ነምበር 10 አስረኛ are they your parents? are they your parents? ወላጆችህ ናቸው ወይም ወላጆችሽ ናቸው ብዬ ስጠይቅ are they your parents? ወላጆችህ ናቸው ወላጆችሽ ናቸው። ከዛ ምን ብላ ልትመልስልኝ ትችላለች? yes they are my parents ትላለች። yes they are my parents አዎ ቤተሰቦቼ ናቸው ስትል yes they are my parents የኔ ማለት my parents ካል የኔ ቤተሰቦች ናቸው። ቤተሰቦች ካልሆኑ ደግሞ no they are not my parents no they are not my parents አይ ቤተሰቦቼ አይደሉም። ነምበር 11 11ኛ
አር ዊ ጎ ቱ ሆም አር ዊ ጎ ቱ ሆም አር ዊ ጎ ቱ ሆም ወደ ቤት እንሄዳለን ልል እችላለሁ። እኔ ዊ ማለት እኛ ነን። ሶ አር ዊ ጎ ቱ ሆም ወደ ቤት እንሄዳለን ብዬ ልጠይቅ እችላለሁ። ከመካከላችን አንዱ ምን ሊሆን ይችላል? የስ ዊ አር ጎ ቱ ሆም አዎ ወደ ቤት እንሄዳለን ሲል የስ ዊ አር ጎ ቱ ሆም አዎ ወደ ቤት እንሄዳለን። የማንሄድ ከሆነ ምን ሊለኝ ይችላል? ኖ ዊ አር ኖት ጎ ቱ ሆም ኖ ዊ አር ኖት ጎ ቱ ሆም አይ ወደ ቤት አንሄድም ይለኛል ማለት ነው። ነምበር 12 12ኛ አር ዩ ፋይን ደህና ነህ ወይም ደህና ነሽ ወይም ደህና ናችሁ ስንል አር ዩ ፋይን እንላለን። እቺ ተለመደች። አር ዩ ፋይን የስ አይ አም ፋይን አዎ ደህና ነኝ ስንል የስ አይ አም ፋይን አዎ ደህና ነኝ። ወይም ደግሞ ደህና ካልሆነ እቺ ደግሞ ምን ትችላለች? ኖ አይ አም ኖት ፋይን ኖ አይ አም ኖት ፋይን ልትለኝ ትችላለች ማለት ነው። እሺ ቅድም አር አይተናል። ለፕሉራል ለሆነው ዘይ ዊ ለሚሉተኝ የምንጠቀምበት ነው። አሁን ደግሞ ኢዝን ስንጠቀም ለሶስት ነገሮች እንጠቀማ። ኢት ለቃ፣ ሺ ደግሞ እሷ ስንል፣ ሂ ደግሞ እሱ ስንል ነው። ለእነዚህ ሶስቶች ነጠላ ነው። ሂ ካለ እሱ አንድ ሰው ነው። ሺ ካለ እሷ አንድ ሰው ናት። ኢት ደግሞ አንድ ቃል ለሆነ እንዲሁም ኢዝን በመጠቀም ጥያቄዎችን እንጠይቃለን ማለት ነው። ነምበር 1 አንደኛ ኢዝ ኢት ኮልድ ኢዝ ኢት ኮልድ ቀዝቃዛ ነው ወይም ይህ ቀዝቃዛ ነው ልለው ይችላል። የሆነ ምግብዬ ይዤ ኢዝ ኢት ኮልድ ካልኩ ይህ ቀዝቃዛ ነው ቤስ ጠይቅ ነው። መልሱም ተመሳሳይ ነው። የስ ኢት ኢዝ ወይም ደግሞ ኖ ኢት ኢዝ ኖት ነው የምንለው። የስ ኢት ኢዝ ነው የምንለው። የስ ኢት ኢዝ ኦር ኖ ኢት ኢዝ ኖት ብለን እንመልሳለን ማለት ነው። ነምበር 2 ሁለተኛ ኢዝ ሺ ሃፒ ኢዝ ሺ ሃፒ ደስተኛ ናት ወይም ደግሞ እሷ ደስተኛ ናት ብዬ ልጠይቅ እችላለሁ። ምንድነው ሰርድ ፐርሰን ስለሆነ ምን ብዬ ልመልስ እችላለሁ? የስ ሺ ኢዝ ሃፒ አዎ እሷ ደስተኛ ናት ስንል የስ ሺ ኢዝ ሃፒ። ደስተኛ ካልሆነ ደግሞ ኖ ሺ ኢዝ ኖት ሃፒ አይ ደስተኛ አይደለችም እንላለን ማለት ነው። ከፖዚቲቭ መልስ ላይ ኖትን እንጨምራለን ማለት ነው። ነምበር 3 ሶስተኛ ኢዝ ሂ ካሚንግ ኢዝ ሂ ካሚንግ ይመጣል ወይም እሱ ይመጣል። ኢዝ ሂ ካሚንግ እሱ ይመጣል። ይመጣ ከሆነ የስ ሂ ኢዝ ካሚንግ አዎ ይመጣል ወይም እየመጣ ነው ማለት ነው። የስ ሂ ኢዝ ካሚንግ ካልኩኝ ፐርስ ኮንቲኒዩስ ሲሆን እየመጣ ነው ማለት ነው። ማይመጣ ደግሞ ከሆነ ኖ ሂ ኢዝ ኖት ካሚንግ አይ አይመጣም ስንል ኖ ሂ ኢዝ ኖት ካሚንግ። ነምበር 4 አራተኛ ኢዝ ዚስ ዮርስ ኢዝ ዚስ ዮርስ ይህ የእርሶ ነው ወይም ይህ ያንተ ነው ወይም ይህ ያንቺ ነው ብዬ ስጠይቅ ነው። የሆነ ዕቃ ይዤ ኢዝ ዚስ ዮርስ ካልኩኝ ይህ የእርሶ ነው አክብሮ ስናደርገው ነው። ግን ይህ ያንተ ነው ይህ ያንቺ ነው ስንል ነው። ምን ልትላይ ትችላለች? እንዲህ ብዬ ስጠይቃት የስ ዚስ ኢዝ ማይን ትላለች። የስ ዚስ ኢዝ ማይን አዎ የኔ ነው። ካልሆነ ደግሞ ኖ ዚስ ኢዝ ኖት ማይን አይ ይህ አይኔ አይደለም ስንል ነው። ነምበር 5 አምስተኛ ኢዝ ዛት ትሩ ኢዝ ዛት ትሩ እውነት ነው የሆነ ነገር ሲሆን ኢዝ ዛት ትሩ እውነት ነው። ኖ ኢት ኢዝ ኖት ትሩ አይ እውነት አይደለም ስንል ኖ ዛት ኢዝ ኖት ትሩ ኖ ዛት ኢዝ ኖት ትሩ። ትሩ ከሆነ ደግሞ የስ ዛት ኢዝ ትሩ የስ ዛት ኢዝ ትሩ እንላው እውነት ነው። ነምበር 6 ስድስተኛ ኢዝ ሂ ሬዲ ኢዝ ሂ ሬዲ እሱ ዝግጁ ነው እንላለን። ለሆነ ነገር ቢሆን የሆነን ሰው ስጠይቅ ዝግጁ መሆኑነቱን ለመጠየቅ ስል ኢዝ ሂ ሬዲ እሱ ዝግጁ ነው ማለት ነው። ከዛ ያ ሰው ምን ሊምለው የሚመልስ የስ ሂ ኢዝ ሬዲ የስ ሂ ኢዝ ሬዲ አዎ ዝግጁ ነው። ዝግጁ ካልሆነ ደግሞ ኖ ሂ ኢዝ ኖት ሬዲ ኖ ሂ ኢዝ ኖት ሬዲ እንላለን ማለት ነው። ነምበር 7 ሰባተኛ ኢዝ ሺ ዩር ፍሬንድ ኢዝ ሺ ዩር ፍሬንድ ጓደኛህ ናት ብዬ ስጠይቅ ነው። ወይም ጓደኛሽ ናት ለሴትም ሊሆን ይችላል። ኢዝ ሺ ዩር ፍሬንድ ጓደኛ ናት ወይም እሷ ጓደኛህ ናት ወይም ጓደኛሽ ናት ብዬ ስጠይቅ ነው። የስ ሺ ኢዝ ማይ ፍሬንድ ትላለች። የስ ሺ ኢዝ ማይ ፍሬንድ አዎ ጓደኛዬ ነች። ጓደኛ ካልሆነ ደግሞ ኖ ሺ ኢዝ ኖት ማይ ፍሬንድ አይ እሷ ጓደኛዬ አይደለችም ነው። ነምበር 8 ስምንተኛ ኢዚት ፋር ሩቅ ነው ስንል ነው። ኢዚት ፋር ሩቅ ነው የሆነ ነገር ለዲስታንስ ነው። ባንኩን ልጠይቅ ይችላሉ። ስለዚህ ባንኩ እዛ አካባቢ ነው ስለው
is it far from here እንላለሁ። ከዚህ ይርቃል ስንል is it far from here ከዚህ ይርቃል ስንል ነው። ነምበር 9 ዘጠነኛ is she at home is she at home እሷ ቤት ውስጥ ናት። is she at home እሷ ቤት ውስጥ ናት ብዬ ጠይቃለሁ። መላሹ ምን ይላል? yes she is at home ሊል ይችላል። yes she is at home አዎ ቤት ነች። ካልሆነች ደግሞ no she is not at home አይ እሷ ቤት አይደለችም። no she is not at home አብራችሁኝ መልሱንም እየሞከራችሁ አብራችሁኝ ትላላችሁ። ነምበር 10 አስረኛ is he tall is he tall እሱ ረጅም ነው ብዬ ልጠይቅሽ ወይም ልጠይቅ እችላለሁ። የሰርድ ፐርሰን ስለሆነ አንተና ነው ማንችና እኔ ነው ስለሷ የምናወራው ወይም ስለሱ የምናወራው። ሶ is he tall ስል እሱ ረጅም ነው ስልሽ yes he is tall አዎ ረጅም ነው ስትይ yes he is tall ወይም ረጅም ካልሆነ ደግሞ ምን ትያለሽ? no he is not tall no he is not tall አይ ረጅም አይደለም። no ማለት አይ ማለት ነው። he is not tall ካል ደግሞ እሱ ረጅም አይደለም ስል ነው። ነምበር 11 11ኛ is the door open is the door open is the door open በሩ ክፍት ነው is the door open በሩ ክፍት ነው ስንላለን። ለምሳሌ ኦፊስ ብናደርገው is the office open ብንለው ቢሮ ክፍት ነው ማለት ነው። is the office open በሩ ክፍት ነው ወይም ኦፊስ ወይም ቢሮ ክፍት ነው ማለት ነው። እንግዲህ ክፍት ከሆነ ምን ትላለህ? yes ብለን እንጀምራለን። yes the door is open አዎ በሩ ተከፍቷል። ካልተከፈተ ደግሞ no the door is not open በሩ ክፍት አይደለም ስንል ነው። ነምበር 12ኛ is it safe is it safe ደህንነቱ የተጠበቀ ነው ማለት ሴፍ ማለት ደህንነቱ የተጠበቀ ማለት ነው። is it safe ስል is it safe ደህንነቱ የተጠበቀ ነው። yes it is safe አዎ ደህንነቱ የተጠበቀ ነው። yes it is safe ካልተጠበቀ ደግሞ no it is not safe አይ ደህንነቱ የተጠበቀ አይደለም ስንል no it is not safe እንላለን። ነምበር 13ኛ is your brother is he your brother is he your brother ወንድምህ ነውን? እሱ ወንድምህ ነውን አልኩት። እንግዲህ የሆነ ጓደኛዬን ከአንድ ወንድ ልጅ ላይ ጋር አብሮ ስለዚህ እሱ ወንድምህ ነው ብዬ ስጠይቅ is he your brother እንላለን። is your brother ወንድምህ ነው እንላለሁ ማለት ነው። እሱ ምን ብሎ ይመልስልኛል? yes he is my brother yes he is my brother አዎ ወንድሜ ነው ይላል። ወይም ደግሞ ወንድሙ ካልሆነ ደግሞ no he is not my brother he is my friend ማለት ይችላል። no he is not my brother አይ እሱ ወንድሜ አይደለም he is my friend ካለ እሱ ጓደኛዬ ነው ማለት ነው። he is my friend he is my friend ይላል ማለት ነው። እሱ ጓደኛዬ ማለት ነው። ነምበር 14 14ኛ is this new ይህ አዲስ ነው እንላለን። የሆነ ነገር ይዘን is this new ካልን ይህ አዲስ ነው ማለት ነው። አዎ አዲስ ነው yes this is new አዎ አዲስ ነው this is new አዎ አዲስ ነው። አዲስ ካልሆነ ደግሞ no is this not new እንላለን። አይ አዲስ አይደለም ስንል ነው። ነምበር 15 15ኛ is it possible ይቻላል የሆነ ነገር ይቻላል ስንል is it possible ይቻላል ስል ነው። yes it is possible አዎ ይቻላል yes it is possible አዎ ይቻላል። ማይቻል ከሆነ ደግሞ no it is not possible no it is not possible አይ አይቻልም። ነምበር 16 16ኛ is she outside ውጭ ነች እሷ ውጭ ነች ማለት ነው። ከቤት ውስጥኛ የሆነን ሰው ምንለው is she outside እሷ ውጭ ነች yes she outside yes she is outside አዎ ውጭ ነች። ውጭ ካልሆነ ደግሞ no she is not outside no she is not outside she is at home እንላለን ማለት ነው። ነምበር 17 17ኛ is that cat ያ ድመት ነው ያቺ ድመት ነች እንማን ያ ድመት ነው is that cat እንላለን። is that cat yes it's cat yes that is cat ወይም yes that is cat አዎ ያቺ ድመት ነች ነው። no that not a cat no that not cat ወይም ምን እንላለን? no that is not cat that is dog ማለት እንችላለን። that is dog ድመት አይደለም ውሻ ነው ማለት እንችላለን ማለት ነው። ነምበር 18 18ኛ is it yours
ኢዝ ኢት ዮርስ የሆነ ስልክ ይዤ ኢዝ ኢት ዮርስ ካልኩ ይህ ያንተ ነው ማለት ነው። ያንተ ነው ወይም ይሄ ያንተ ነው ስንል ኢዝ ኢት ዮርስ ያንተ ነው። የስ ኢት ኢዝ ማይን ማለት የስ ኢት ኢዝ ማይን አዎ የኔ ነው። ካልሆነ ደግሞ ኖ ኢት ኢዝ ኖት ማይን አይ የኔ አይደለም ስንል ኖ ኢት ኢዝ ኖት ማይን። ኖ ማስቀድመው ለምንድን ነው? አይ ብለን ነው አይደለ? ከዛ አይ የኔ አይደለም ነው የምንል አይደል? ሶ ኖ ኢት ኢዝ ኖት ማይን አይ የኔ አይደለም ስንል ነው። ነምበር 19 19ኛ ኢዝ ሂ ቢዚ ኢዝ ሂ ቢዚ ኢዝ ሂ ቢዚ ስራ በዝቶበታል ስንል የሆነን ሰው እኛ አላየነውም ግን የሆነ ያየን ሰው ምን እንላለን? ኢዝ ሂ ቢዚ ኢዝ ሂ ቢዚ እሱ ስራ በዝቶበታል ወይም ስራ በዝቶበታል። የስ ሂ ኢዝ ቬሪ ቢዚ እንላለን። አዎ በጣም ስራ በዝቶበታል ስንል የስ ሂ ኢዝ ቬሪ ቢዚ እንላለን። አዎ ስራ በዝቶበታል። ካልበዛበት ደግሞ ምን እንላለን? ኖ ሂ ኢዝ ኖት ቢዚ ሂ ኢዝ ኖት ቢዚ ሂ ኢዝ ኖት ቢዚ አይ ስራ አልበዛበትም ወይም ምን ይችላል? ኖ ሂ ኢዝ ኖት ቢዚ ሂ ኢዝ ፍሪ እንላለን። ነፃ ነው። ሂ ኢዝ ፍሪ ሂ ኢዝ ኖት ቢዚ ሂ ኢዝ ፍሪ እንላለን ማለት ነው። እንግዲህ ስለ አር እና ስለ ኢዝ ልዩነቱን ነግሬያቸው አር ሲሆነ ከሆነ ፕሉራል ለሆኑ ነገሮች ለምሳሌ ዘይ እነሱ ሁለትና ከሁለት በላይ ናቸው። ዊ እኛ ሁለትና ከዛ በላይ ስለሆን ማለት ነው። ሶ በእነዚህ ነገሮች ምን እንጠቀማለን ማለት ነው? ፕሉራል ናቸው። አርን እንጠቀማለን። ኢዝ ደግሞ ኢት ሺ ሂ ሲሆኑ ኢዝን እንጠቀማለን ስንጠይቅም ስንመልስም ማለት ነው። የዛሬው ቪዲዮ ይህን ይመስላል። ላይክ እንዲሁም ሀሳባችሁን ኮሜንት ላይ ያስቀምጡ። ሃቭ ኤ ናይስ ታይም ሲ ዩ ሱን አናዘር ቤስት ፕራክቲስ ቪዲዮ